አይዞሽ በቃ ምን እናድርግ በቃ ምንም ማድረግ አይቻልም። አንቺ አትታይምና እዚህ ስክሪኑ ላይ እያለቀሽ ነው ወይስ አዝነሽ ቁጭ ብለሻል? ፊኒሺንጉን ከወደኩ በኋላ ከተጣልኩ በኋላ 10ኛ ወጥቼ ኦሬዲ ፊኒሺንጉን ጨርሻለሁ። ከዛ ተነስቼ ከዛ በቃ ጉልበቴ ተጎክቶ ነበርና እዛ ጋር የሚረዱ ሰዎች አሉ። እነሱ ለኔ እርዳታ እያደረጉ እያለ ነው አንስቶኝ ወደ ሕክምና ቦታ እየወሰዱኝ አየሱ። ከዛ ነው በቃ አንደኛ ወርቅ አተናል ለሀገር እንደ ሀገር የሚያሸንፍ ውድድር ስለነበረ የመጀመሪያ በ1500 ወርቅ የምናገኝበት ኢትዮጵያ አጋጣሚ ነበረች። ስለዚህ በስፔናይቷ ችግር ምክንያት ኦሬዲ በቃ እሷ ስትጥለኝ አተናል እንደ ሀገር ወርቅ ማጣትም እንደ ሰውም ለፍቴ ደግሞ ያን ውጤት ማጣትም ይከብዳልና ትሬኒንግ በመንሰራበት ሰዓትም አንድ ቦታ ላይ ትሬኒንግ ስለምናረግ ትሬኒንጎችን አይተዋል። በጣም እንዴት እንደደከመኝ ሁሉም ነገር አይቶታል። ከዚህ የተነሳ ልቡ ተነካ። ከዚህ የተነሳ ኢንተርቪውን አቋርጦ አይዞሽ ገለቴ በማለት ተገደደ ማለት ነው። ብዙዎች እንደ የሆነን ሰው ማገዝ ሲፈልጉ አይዞሽ ገለቴ መባል ተጀምሯልና ይሄን ትሰሚያለሽ አንቺ? አዎ እኔ እውነት ለመናገር የነበረኝ እውቅና ላይ እውቅና ጨምሮልኛል። እንደ ሀገርም ደግሞ ምን አይነት እርስ በርስ ያለን ፍቅር የሚገልጽ ነገር ነውና አጠገባቸው ሆኜ ሁሉ ስለማያውቁኝ አይዞሽ ገለቴ ሲባባሉ እኔ ስቃለሁ። ገለቴ መሆንሽን አያውቁ። አሁንም ሩጫ ላይ ህይወት ላይ ነው ያለሽው? ሩጫ ህይወት ላይ አሁን ካቆምኩት 1 አመት አካባቢ ይሆነኝ። መጨረሻ ላይ ሮጥሽው ማራቶን ነው? አዎ። መጀመሪያ ገለቴ ያጭር ርቀት ሯጭ ነበረች? አዎ ያጭር ርቀት ሯጭ ነኝ። አዎ። ለምንድን ነው በአጭር ርቀት ይጀምርና መጨረሻ ላይ ማራቶን ይሆናል መደምደሚያው? ከኃይሌ ጀምሯል። ለምሳሌ 5000 ተወዳድሮ ቀነኒሳ ስንል አጫጭሮችንም ሞክሮ መጨረሻ ላይ ማራቶኑ ለምንድን ነው መጨረሻ ላይ የሚሆነው? መጨረሻ ላይ ያው መጀመሪያ አካባቢ እንደመጣን አካባቢ ጁኒየር አለ፣ ሲኒየር አለ። ያኔ ሲኒየር እየቀጠልክ ትሄድና ከዛ እድሜዎቹም ራሱ መጨረሻ ላይ ወደ ማራቶን ሺፍት የምታረግበት ሁኔታ ይመጣልና ከዛ ለጁኒየሮቹ ቦታ ትለቅና ወደ ማራቶን ትሄዳለህ። ማራቶን ጋር ያለው በወቅቱ ደግሞ የሚገርም ነገር የምናገኛቸው ገንዘብም ጥሩ ነበር። ከዚህ ሁኔታ በቃ ወደዛ ሺፍት ታረጋለህ ማለት ነው። አንድ ፎቶ ላይ እግርሽ ተጎድተሽ እግርሽ በደንብ ተጨማልቆ የሚያሳይ አንድ ፎቶ አለ። ጉልበቴ አካባቢ ነውና ይሄ የሆነበት ምክንያት ትሬኒንግ ሰርቼ በተለያየ ጉዳይ የተለያየ ቢሮ በሚሄድበት ጊዜ ጉልበቴ አበጠና በጣም ከአቅሜ በላይ ሆነ ማለት ነው። እዚሁ ኢትዮጵያ ውስጥ ነው ባይዘው ያ ደም የተቀዳው። እንግዲህ በብዙ ውጣ ውረድ ውስጥ አልፈሻል። መጀመሪያ ሯጭ ሆንሽው ትውልድሽ የት ነው? እኔ ተወልጄ ያደግኩት ኮፈሌ ነኝ። ኮፈሌ? አርሲ ኮፈሌ። ማን ነው አሁን ገለቴ ቡርቃን አትሌት መሆን አለባት ብሎ የአትሌትነት እንግዲህ መንገዱን ያሳየሽ ማን ነው? መጀመሪያ ደረጃ ትምህርት ቤት እያለሁ እግር ኳስ ተጫዋች ነበርኩ ነኝ። ኧረ ተይ! ኳስ? አዎ። ደስ ሲል። ትምህርት ቤት ውስጥ ከወንዶች ጋር እግር ኳስ ተጫዋች ነበርኩ። እሺ። ከዛ በኋላ ነው ራሱ አሰልጣኙ ወደ ሩጫ ዲፌንስ ላይ ነበር የሚጫወተው። ኳስ ከያዝኩት አልቆምም። አዎ። አየኝ። ኳሱን ይዘሽ ስትሮጭ አየ። ከዛ በኋላ 100 ሜትር 200 ሜትር ማሮጥ ጀመርኩት። እዛው እግር ኳስ እየተጫወትኩ መጥቼ ያሸንፋቸዋለሁ። ከዛ እያልኩ 400 800 1500 እያልኩ መጣ ማለት ነው። ወደ ውድድሩ በቃ ዓለም አትሌቲክሱ በቃ ለማግባት ደራርቱ ሜንሽን አድርጌ ተነሳው። አሰልጣኙም በዛ ልክ ረዳኝ። በቃ ወደ ሩጫ ገባው ማለት ነው። ይሄ መጀመሪያ አካባቢ ስታሸንፊ ያለ ፎቶ ነው ሊባል ይችላል? ይሄ ድሬዳዋ ነው። እሺ። 1994 ከትምህርት ቤት ቀጥታ የመጀመሪያው ውድድር ያረኩበት ነው። እና አሸንፈሽ በአንደኝነት? ዋው ደስ ይላል በጣም። በአትሌቲክስ ህይወታው ምን ያህል ጊዜ ማለት ነው አጠቃላይ ኦልሞስት 1995 ጀምሮ ነው ከትምህርት ቤት ጋር እንግዲህ ወደ 22 አመት 1994 ጀምሮ 22 አመት ማለት ነው። አው ገለቴ ቡርቃ እንግዲህ በተለይ ተስፋ ጥለንባቸው እነ የተስፋችንን ያህል ካሉኑ መሀል ይሏቸዋል አንዳንድ አትሌቲክስ የሚያውቁ ሰዎች። አንቺ በዚህ ሐሳባቸው ተስማሚያለሽ?
እውነት ነው። ያው እኔም ብዙዎችን ከፊት የነበሩ ሜንሽን አድርጌ ተነስቼዋለሁ። ገለቴን ደግሞ ሜንሽን አድርጎ የተነሱ ብዙዎች አሉ። በተለይ ቁጥሬ ዱለቻ በ1500 እንደምታውቀው ፈጣን አትሌት ነች። ከሷ በመቀጠል በ1500 በኢትዮጵያ ውስጥ በቃ ንግስት በሚባል በሚታወቅበት ደረጃ እየተፎካከርኩ ነበር። ከዛ ቀጥላ እንደምታየው ገንዘብ መጣች። ከዛ ቀጥላ ድርቤ ወልተጂ፣ ጉዳፍ ጸጋይ፣ እነዚህ የመሳሰሉ አትሌቶች በሚገርም ሁኔታ መጥተዋል። እኔን ተክቷል። በጣም ደስ ይለኛል። አንድ ፎቶ ላይ ሳይ አንቺ ቀነኒሳ አንድ ላይ ተደርድራችሁ ፎቶ አለ። አዎ አብራችሁን የጀመራችሁት ሊባል ይችላል? አይ የአንድ ዘመን ናችሁ ወይስ? አይደለም። እኔ እነሱ እዚህ እያሉ ነው የመጣው። ይሄም ጁኒየር ነው ፓሪስ ላይ። ይሄ ሁለተኛ ጊዜ ወደ ዓለም አቀፍ ውድድር የተመለስኩበት ሁኔታ ነበረ። እኔ ወደ አዲስ አበባ ሲመጣ እነሱ ክለብ ነው ያሉት። ያ ከዛ እንግዲህ ይህን ሁሉ ገለቴ ቡርቃ የሚገልጻት በጣም ኳስ ተጫዋች በሆነ ሯጭ እኮ የሆነ ፒክ የሚባል ሲዝን አለው መጨረሻ የደረሰበት የሚባለው። አሁን ገለቴ የቱ ጋር ነች በጣም ቶፕ የነበረችው? ገለቴ አሁን ሰዓት እንግዲህ እኔ በማራቶን ነው አገሬን አስጠራለሁ ብዬ እስካሁን ጥረት እያረኩት ነበረ። ያው በህይወት ላይ ብዙ ወጣ ውረዶች ይገጥሙሃል እና ያን መጨረሻ ስኬት ላይ አልደረስኩም። አሁን በአሁኑ ሰዓት ባጋጠመሽ የህይወት ውጣ ውረድ ምክንያት ስኬትሽ ተስተጓጎለ ማለት ነው? አዎ። ምን አጋጠመሽ? ያጋጠመኝ ያው እንግዲህ ማንም ሰው ለአድጎ አቅመ ሔዋን ሲደርስ ያው ትዳር ይመሰርታል። እሺ። ያጋጠመኝ ያው እንግዲህ የትዳር ችግር ነው። ያው በእኛ 2000 ላይ ነበር ሚሊኒየሙ ላይ እኔ ሰርግ። ከዛ በኋላ እስከ 2009 ኑሮን ቀጠልኩት። ከዛ መሀል ላይ ብዙ ችግር ጋብቻዬ ፈርሷል። እሺ 2010 ላይ ከዚህ የተነሳ ብዙ ወጣ ወረዶች ውስጥ ገባው። ከሰሽ አይደለም ተከሰስኩና ፍርድ ቤት ቆምኩት። አጋጣሚ ይሄም ትዳር የሚገርም ነገር ጸብ የለኝም ምን የለኝም። 2009 ወደ ውድድር አሜሪካ ሄድኩት። ከዛ በኋላ ባለቤቴ ከቤት ወጥቶ ጠፍቶ ጠበቀኝ ማለት ነው እኔ ሲመለስ። እሺ ከዛ እኔ እሱን ፍለጋ ላይ ቀጠልኩት። ቅድማ ሰው ማፈለግ አለብኝ መቼም አንድ ነገር ሲጠፋ ሰው። አዎ እሺ ማፈለግ ጀመርኩ። አንድ ብጣሽ ደብዳቤ ተጽፎልኝ ተቀምጦ ነበረ ጸበል ሄጃለሁ የሚል። የተጋባ ነው በፕሮቴስታንት እምነት ነው በሙሉ ወንጌል። እንዴት ጸበል ሊሄድ ቻለ የሚል ጥያቄ ነበረኝ። እሺ ከዛ ወደ የሱ እናት ሄድኩት። ሲጠየቅኩት አላወኩም አሉኝ። እኔ ቤት ያለው ነው መሰለኝ አሉኝ። እንዴ አልኩት አላወቅሽም? አላወኩም አሉኝ። ከዛ በኋላ አሁንም እያለቀስኩ ወደ ቤት የተመለስኩት። ያው የተለያየ ሰው ትልልቅ ሰዎችን ታማክራለህ። ምንድነው ማድረግ ያለብኝ? ግዴታ ለፖሊስ ማሳወቅ አለብኝ። ነገ ሊያስጠይቀኝ ይችላል ህይወቱ አንድ ነገር ቢሆን። ከዛ ለፖሊስ እናመልክቶ ብዬ ለሷ እንደገና ተመልሼ ያማከርኳት ለራሷ ላይ እናቷ ካላወቅሽ እንግዲህ ብዙ ቀን ሆነ ሲጠብቅ አልመጣም። ከዛ በኋላ እጄ ለእናትየው እናመልክቶ ለፖሊስ አልኩት። እሺ እና ያለችኝና ከቤቷ ወጥቼ ልክ ከዚህ እዚህ አካባቢ ጃክሮስ ጋር እዚህ ማብራት ኃይል ነው እሱ እናት የምትኖረው። ከቤቷ ወጥቼ ልክ ማብራቱ ጋር ሲደርስ ደወልልኝ። ስልክ አጥፍቶ ነበረ። እሺ የሰውን ህይወት አትበጥብጪ፣ ህይወቴን ፈልጋለሁ ካልሽ አርፈሽ ቁጭ በይ አለኝ። ፍቺ ፈልጋለሁ፣ አርፈሽ ቁጭ በይ ብቻ በቃ ይሄ ነው። እሺ ህይወቴን ፈልጋለሁ ካልሽ እንዴ ምን አድርጌ ነው እንደዚህ የተባልኩበት ብዬ ወደ ቤት። አሁንም ሴት ልጅ ነህና ታለቅሳለህ፣ ብዙ ነገር አለ። ገባሁ ወደ ቤት። ዝም አልኩት፣ ቁጭ አልኩ እንደተባልኩ ማለት ነው። ብጠብቅ ምንም የለም። 2009 6ኛ ወር ውስጥ ነው ከቤት ወጥቶ የጠፋ። ከ8 ወር በኋላ ቆይታ ከፍርድ ቤት ማጥሪያ መጣለኝ ማለት ነው። ምን የሚል ፍርድ ቤት እንዲቀርብኝ ማለት ነው። ስጠየቅ ትዳር ፍቺ ፈልጋለሁ ብሎ ባለቤትሽ ጠይቋል ተባልኩ። ለምንድን ነው የምትፋቱት ብላ ዳኛ ስጠይቀኝ አይ እኔ የሆነች አንድ ብጣሽ ደብዳቤ ተጽፎልኝ ቤት ውስጥ ቁጭ ብዬ እኔ እሱን ዛሬ ነው ያየሁት ከ8 ወር በኋላ ከእርሱ ጋር እዚህ አሁን ነው ያየሁት፣ አልተያየንም። ይሄ የደረሰበት ምክንያቱ እኔም አላውቀውም አልኳቸው። እሺ ከዛ ዳኛዋ በጣም ተቆጣች። ሴት ነበረች በወቅቱ።
እንዴ ከቤት ወጥቴ ጠፍቴ እንዴት ነው ሰው የምትከሰው በሚል ቁጣ ያቀረበችው። አስብበት ብላ ጊዜ ማስጣት ነገር አለ። ተመልሼ በቀጠሮ ቀን ሲሄድ ምንም አሁንም ሀሳብ የተለወጠ ነገር የለም። ለሽማግሌም እንዳይዳኘን ለሽማግሌም ተሰጣ ምንም ለውጥ የለም። ምንድነው ምንም በቃ መፋታት ነው በቃ የሚፈልገው አለ። ኦኬ አንድ ሰው መፋታት ከፈለገ ይችላል አለችው። ዳኛው በቃ ጋብቻውን አቋረጡት። የካቲት 16 2010 ተቋረጠ ጋብቻው። ከዛ በኋላ አሁን ንብረት አለኝ ያው ከልጅነት ጀምሮ ገና በልጅነት ያፍታም ልጅ ነኝ። እዚህ ከመጣ ቤተሰብ የማናቴ ደሃናቴ ጎዳና ላይ ነው ያሳደገች። የሰው ፍርፋሪ እያበላችኝ ቤተክርስቲያን መስጊድ በየቦታ እየሄደች ያለ አባት አካል ጉዳተኛ ናት። በዛው ላይ በዛ ልክ በጣም ተጋድላ አድርጋ ነው ያሳደገችኝ። ያፍታም ልጅ አይደለሁም። ግን አንቺ በስራዬ በሙያዬ በመጣሁበት ሀብታም ልጅ ነኝ። ከመጣሁ በኋላ ማለት ነው ገንዘብ ያለኝ ልጅ ነኝ። ያንን ትዳር ሲመሰርት እና ይሄ ሁሉ የገዛ እናቱ ቤት ስልህ አሁን የራሴ እንዲኖሩበት እሳቸው ጨርቆስ ውስጥ ባቡር ጣቢያ 32 ቁጥር የሚቆሙበት አለ አይደል? ከሱ ጀርባ ነበር የሚኖሩት። ከቤታቸው ወደ ውጪ ነው በቃ የሚኖሩበት ቦታ ጥሩ አልነበረም። መንግስት ሽልማት የሰጣኝ ቤት ውስጥ ነው። እዚህ ገርጂ ማብራት ኃይል አምጥቼ ያስቀመጥኳቸው እናቱን ራሱ ማለት ነው። የሱ እናቴ ነው በማለት ማለት ነው አስቀመጥኩት። እሺ ይሄ ሁሉ ሲደርስብኝ እንግዲህ ያው ንብረት አለ። ይሄ ንብረት ደግሞ ላስተዳድር ውክልና ካልተሰጣኝ ብሎ ራሱ ውክልና ተቀብሎኛል። አሁን ይሄ ንብረት ምን ላይ ነው ያለው በሚሉ ይገዳ ያስፈልጋል። መቼም እንዲህ አይነት ነገር ከተፈጠረ ይገዳ እንዲሰጠኝ ጠየቅኩት። ጠይቄ ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው። እሺ ወደ 11 ቤት ነው። ከ11ዱ ቤት እኔ የምኖርበት አንዱ ቤት ነው። 10 ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው። እገዳው ይዤ ማለት ነው። እሺ ይሄ ቤት ሁሉ በሰው ስም ነው ያለው ሲዞር ማለት ነው። አንቺ በሩጫ ህይወት ያትፈራሹ ንብረት ነው? ንብረት በሙሉ አጠቃላይ ስንት ቤት ነበር የገዛሽ? 11 ቤት 5 መኪና 11 ቤት 5 መኪና ያፈራሹ ሀብት ነበር። አዎ ከዛ ውጪ ከባንክ ቤት ውስጥ ያለው ገንዘብ በቃ ምን ልበል እንዴ ይሄ ሁሉ ሁሉም ነገር በውክልና በባለቤት ስም ነው። በቃ እሱ ጋር በቃ እንዲያስተዳድር ውክልና ተሰጥቶታል። ተቀብሎኛል። ከዛ የሚኖርበት ቤት ብቻ ነው ያለው። ኢቭን መንግስት ሽልማት ሰጥቶኛል ብያለሁ። ገርጂ ማብራት ኃይል አሁን እሷ እንድትኖር ያመጣሁት ማለት ነው። ሙሉ ይቃውን ቤቱ ነው አሟልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት። እናቴ ናት ብዬ በቅንነት ይሄንኑ ቤት ምን አረጋል ለእናቱ ይሸጣል። ይሄው ቁጭ በበት ያልኩት ለእናቱ ይሸጣል። ከዛ ይሄ ቤት ባለ 1 እና 2 ደረጃ ፎቅ ናቸው። 147 ካሬ ነጥብ 8 ላይ ያረፈ ነው። መንግስት ነው ሽልማት ሰጠነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ለአትሌት በሙሉ ሄልሲንኪ ዓለም ዋንጫ ተወዳድረን ስንመጣ ለሁላችንም ሁሉም አትሌት ኢቭን እና ቀነኒሳ ሳይቀሩ ነው የተሰጣን 1997 ማለት ነው። እሺ ይሄንኑ በቃ ቁጭ በሉበት ብዬ ሁሉ ነገር አስተካክዬ ጨርሼ ቁጭ አረኩበት። ይሄንኑ ለእናቱ በ200,000 ብር ይሸጣላችኋል። ከዛ በኋላ ማንን ነው የምትከሰው? እንግዲህ ቆይ አሁን በሩጫው ዓለም ሀብት ማፍራትሽ ይታወቃል። ከሱ በኋላ ወደ ፍርድ ቤት ሄደ ጉዳዩ። ወደ ፍርድ ቤት በቃ ሄደ። ንብረቱን በቃ መከፋፈል ላይ ልክ ስንደርስ እንከፋፈላለን። ከጋብቻ በፊት ያፈራው ራሱ አለኝ። ይሄ ቤት 2 ቤት አለኝ። ከ7 ሀገር ያልገባው ገንዘብ አለኝ ብዬ አስመዝግቤያለሁ። 1 ሚሊዮን ብር ደግሞ አካውንቴ ውስጥ አለ። ትዳር ሲመሰርት የመንደር ውል በሽማግሌ ፊት ተዋውለናል። ይሄ ሁሉ እንግዲህ እያለን ነው የተጋባ ነው። የልጅነት ባልሽ ነው? የልጅነት ባሌ ነው። ከዛ በፊት እኔ ራሱ ያው ከክፍለ ሀገር ስመጣ ያው ምንም ያውቀው ነገር የለም። ዛሬ የሚያወራ አማርኛ ራሱ በትክክል አላወራም። አማርኛውን በትክክል አላነብም አልጽፍም ነበርኩ። እዚህ ከመጣ በኋላ ነው ራሴን አስተምሬ ሁሉም ማድረግ የቻልኩት። ማንበብም መጻፍም መናገርም የቻልኩት። በዚህ ደረጃ ነገሮች ሳይከሩ በፊት እንደ ቁጭ ብሎ ነገሮችን በፍቅር ለመፍታት ጥረት አላረግሽም? ሽማግሌዎች ሁሉ ከፍርድ ቤት ተሰጥቷቸዋል። ለ8 ወራት ያክል ቁጭ ብሎ ዳኝቶናል። አሻፈረኝ ነው በቃ አልፈልግም አለ።
እሺ ታዲያ አሁን ይሄንን ንብረት ሁሉ በሰው ስም ነው ያለው። አንድ ቤት ብቻ ቀርቶላታል። አንድ ያረስ ኮምፓክት መኪና ብቻ ነው ግቢ ውስጥ የቀራ ከ5ቱ መኪና። እሺ ይሄንን ታዲያ ለምን አትተውላትም ሲባል አይ ይሄንን ራሱ የሚኖርበት ቤት የሚገርም ነገር ሴፊሻ መስከረም አንድ ተጋባን። መስከረም 29 ነው በነበረኝ ገንዘብ መስከረም 29 ውል አድርጌ ነው መሬቱን የገዛ 500 ካሬ ነው። 66 ካሬ ላይ ሰርቪስ የተሰራበት ዋና ቤት አልተሰራም እስካሁን። እሺ እውነታው ይሄ ነው። መስከረም 29 ነው ውል ያረኩት መሬቱን በተቀማጩ ገንዘብ። እንግዲህ ከጋብቻ በፊት አለኝ ብያለሁ። አካውንት ራሱ 1 ሚሊዮን ነበረ። ከሰባት ሀገር ያልገባ ብር አለኝ፣ ቤት አለኝ። እና ይሄ ሁሉ ነገር ውክልና ስላለው ወደ ቀድሞ ባለቤት ሄደ ማለት ነው። በቃ ይሄ ሁሉ ውክልና በማኖሩ ብቻ እኔ አሁን መጨረሻ ፍርድ ቤቱ አሁን መቼም የኢትዮጵያ ሕገ መንግስት እንግዲህ ከጋብቻ በፊት አንድ ሰው ያፈራ በመንደር ውልም በሽማግሌ ፊት ከተፈራረመ የግሉ ነው ይባላል። ይሄን ሁሉ ፊት ያላገኘውም እኔ አሁን ፍርድ ቤት በቀረብኩበት። ቆይ እስከ ሰበር ሄድሽ? እስከ ሰበር ሄድኩ። ተፈረደለት? እስከ ሰበር ሄጄ አንድ የሚኖርበት ቤት እንዲካፈል ተባለ። እሱን የማይመለከት ማለት ነው። ግን አሁን ፍርድ ቤት መቼም ሲፈርድ ግራ ቀኝ አይቶ ነው። አንቺ አሁን ለምሳሌ በዚህ ጊዜ ሂደት ሁሉ ያፈራሽው ንብረት አይገባሽም ሲባል ምክንያት የሚያስቀምጡት መቼም ይኖራል። ምናልባት የፈረብሻቸው ነገሮች ወይ አንዳንድ ውክልናዎች መሸጥ፣ መለወጥ ወይም ደግሞ አንዳንድ ውክልና የባለቤት ያህል የማዘዝም አለ። በምን ምክንያት ነው? አሁን ሙሉ ውክልና ነው የሰጠሁት። ሙሉ ውክልና ነው ቢሰጥም ታዲያ አንድ ሰው አንድ ንብረት ሲሸጥ እኔ ማወቅ አለብኝ አይደል እንዴ? አላወኩም እኔ አሁን ክስ ሲመጣብኝ ብቻ ነው። እኔ 2010 ወደ ልጅ ለማሄድ ነበር ፕላን አድርጌ ለማውለድ እንጂ እኔ ንብረቴ እንደዚህ ይሆናል እንደዚህ ተደርጓል ምንም ያውቁ ነገር ታሪክ የለም። ምክንያቱም እኔ ስራዬ ላይ ብቻ ነው እያተኮርኩ ያለሁት። ምክንያቱም ይሄ አጋጣሚ ነው። አሁን ከሩጫም አሁን ለምሳሌ በግል ህይወት ያጋጠመች ችግር ነው። የሩጫ ህይወትሽ ላይ ራሱን የቻለ ተጽዕኖ አምጥቶብሻል? በሩጫ ህይወቴ ላይ አሁን 1 አመት ያክል ሰይፉ ከሩጫ የቆምኩበት ምክንያት ስቲል በዚህ ይሄ አሁን ከባንክ ቤት ውክልና ከተነሳ በኋላ ብር አውጥቶብኛል። ውክልና ከተነሳ በኋላ አሁንም ቤት የተሸጠ ቤት አለ። ይሄን ደርሼበት በወንጀል ከሰስኩት። እሺ እንዴት በወንጀል ይከሰሳለሁ በማለት ግድያ ሙከራ ተደረገብኝ። ከዛ በኋላ ወደ ፖሊስ ወሰድኩት ጉዳዩን አሁንም ማለት ነው። ከዛ በኋላ ስቲል ያንን ወንጀል ኦሬዲ ቤቱ ውሉ ፈርሶ ቁልፉ እጄ ላይ መጥቷል። አሁን እሱ ያለ ውክልና ይሸጠው ገዥዋ ብቻ የቤት በስንት ቢሸጥ ጥሩ ነው? ባለ 3 መኝታ ነው 500,000 ብር ነው የሸጥኩት ምለው። የሸጠውም ደግሞ ወደ እኔ አካውንት አይደለም። የት ነው ቤቱ አካባቢ ብትለኝ ሲኤምሲ ጀርባ የቀድሞ ሲኤምሲ ጀርባ ከጋስት ሞል ማለት ነው። ይሄ 500,000 ብር 500,000 ብር የሸጥከው ብር ውስጥ የታረከው የኔ አካውንት ላይ አልገባም። ገዥዋም ደግሞ በ500,000 ነው ገዛ ነው የምትለው። ስለዚህ አሁን ስቲል አሁን እኔ ብዙ ማለት ማፊያዎች ድርጅት አደራጅቶብኝ ስቲል ግድያ ሙከራ እየተደረገብኝ ነው ያለው። ስቲል ከዚህ የተነሳ እናቴ ልጄ ከምትሞችብኝ ትላንትና ለምኛ አሳድገሽ የምትወጂ አገርሽን የምትወጂ ህዝብሽን በማገልገል ላይ የቆየሽው ዛሬ ደግሞ ህዝብሽን አገልግለሻል፣ አገርሽን አገልግለሻል፣ አስጠርተሻል። ዛሬ ደግሞ ለምኛ ያሳደኩ ልጄ እኔንም አስጠርተሽኛል። ከምትሞችብኝ በጡቴ ይዤሻለሁ። በቃ ሩጫሽን አቁሚ ስትለኝ ወደ ቤት ገብቼ ቁጭ ብዬ ነው አልኩት። ስለዚህ ቆይ አሁን በሀብት ደረጃ ምን አለሽ? በሀብት ደረጃ በቃ አሁን ያለበት ቤት ብቻ ነው በቃ ሌላ ምንም። አሁን ቅድም እንደነገርሽኝ ለዘመናት ሮጠሽ የገዛሻቸው ከ11 በላይ ቤቶች የሉ። ባንክ ቤትም ገንዘብ ሀብት የለም ምንም ነገር 50,000 የቀረውበት ብሩን ያለ ውክልና ከባንኩ ጨርሶ ማለት ነው። ከዛ ምን አሉ? ምን ምላሽ ሰጡሽ? አይ
ደብዳቤ ሰጥቻቸው ነበረ እንዳይንቀሳቀስ ይሄ ንብረቴ ብዬ 2006 የሚወጡ ብሮች ሲበዙብኝ አዝቤዛ በማረግ እጄ ቼክ በሚያደርግበት የሚገባ ብር የለም ከሚወጣ ብር ውጪ በዚሁ 2006 ደብዳቤ ጻፍኩላቸውና ውክልና ቁጥሩን ጠቀስኩትና ከዛሬ ውጪ እንዳይንቀሳቀስ ብዬ ለማናጀሯ ሴት ነች በወቅቱ ሰጥቻት ወጣሁ። ኦኬ ብላኝ ተቀበለች። አሁን ደግሞ በዚህ አሁን ወንጀል ከተሰራ በኋላ እስከ 2010 ድረስ ብሩን ያወጣው ነበር ካሶኝ ማለት ነው ቴክስ ይደረግ ከዛ እጄ ለምን ብዬ እንትን ስላቸው አይ በህጋዊ መልኩ ውክልና አላነሳሽም ያኔ ደብዳቤ ሲቀበሉኝ ያላሉኝ ማለት ነው። ግን አሁን ይሄን ሁሉ በደል የምትነግሪኝን በተለያዩ አጋጣሚዎች ለሚመለከታቸው አካላት ነግረሽ ለመፍታት ጥረት አድርገሻል? እውነት ለመናገር ይሄንን ይመለከታቸዋል ያልኩትን ሁሉ ጋር ደርሼ ነግራቸዋለሁ። እኔ አሁን በጣም ከባድ ችግር ውስጥ ነው ያለሁት። በምን አንድ በህይወቴ ላይ ራሱ ይሄን አክል አንተ ላይ ማፊያ አደራጅቶ አንተን ለማስገደል ቀንና ሌሊት ሲከታተሉ ምንድነው የምትለው? ስትኖር አይደለ አገርን የምታስጠራ? አሁን ለምሳሌ ግድያ ሙከራ ሲባል ያጋጠመሽ ነገር አለ? በመኪና ነበር አደጋ ሊያደርስብን የተነሳ አያት አደባባይ ላይ ማለት ነው። በሹፌር ነው በቃ ሹፌር ነው እንደዚህ መሪ ጠቅልሎ ያመለጥኩት በዛን ሰዓት። እንዲህ አይነት አደጋዎች ለምሳሌ ብዙ ጊዜ አጋጥሞኛልና ይሄንን አይነት አደጋ ምናልባት አሁን ከምትያቸው ነገር ጋር ተገጣጥሞብሽ ሊሆን ቢችልስ? አይደለም ቀጥታ ነው የመጣብን ሾፌሩም አለ ሰውም አለ ካጠገባችን። ከዛ ውጪ አሁን እሺ እሱ በዚህ መልኩ አሁን ያልከው መልክ ቢሆን እንኳን ከዛስ በኋላስ ለምንድነው የተለያየ ጋንግስተሮች ሚላክብኝ ትሬኒንግ በሚወጣበት በተለይ ማራቶን ትሬኒንግ እንደምታውቁ 10 ሰዓት ነው የምንነሳ ሰው ታኝተው በዚህ ሰዓት ተከታተለን ሰው አለ። እንደ ነገሮች ሲያጋጥሙ ፖሊስ ጣቢያ ሄደሽ ህይወት ያደጋ ላይ ነውና አመልክቻለሁ መልስ አጥቼ ነው ይሄ ወንጀል የተሰራ ከገንዘብ ከባንክ ቤት ሲወጣ እንደገና ቤት ያለ ውክልና ሲሸጥ የግል ቤት እንዲኖሩበት የሰጠው ለእናት ሲሸጥ እምነት በማጉደል በሚለው 7 አይነት ወንጀል ጽፌ አመልክቼዋለሁ። አሁን የምትነግሪኝ ነገር ለሚዲያ መተስተነፍሽ የመጀመሪያ ጊዜሽ ነው? እኔ የመጀመሪያ ጊዜ ነው አሁን መጥቼ 7 አመት ትግስት በኋላ ነው ለሚዲያ አሁን መጥቼ የሚተነፍሰው። ታግሼ ጨርሼ እስከ ሰበር ድረስ ደርሼ ተፈረደብ አንድ ቤት ብቻ ቀርቶ እኔ ከአንድ ቤት ጎዳና ነው የሚወጣ ይሄን ሁሉ ንብረት አፍርቼ አገሬን አስጠርቼ ህዝቤን አስጠርቼ ለአገሬ ሰርቼ እኔ ሰውን መልካም ቤት ውስጥ እንዲኖሩ አምጥቼ ራሴ ቤት ውስጥ አስቀምጬ ቤቴ ለእናት ተሽጦ እኔ ገለቴ ዛሬ ህዝቤን አገልግዬ አገሬን አስጠርቼ ጎዳና ላይ ሊወጣ እኮ ነው ያለሁት እኮ አሁን። አንድ ቤት ላይ ፍርድ ማስጣት ማለት ከህሊና ውጪ ከጎዳና ላይ ሊወጣ ነው አሁን። እኔ መተዳደሪያው ምንድነው? መተዳደሪያዬ አሁን በቃ እንደነገርኩ 2024 ድረስ እየሮጥኩ ነው ያለሁት። ከዛን ጊዜ ጀምሮ ትዳርም ከተቆረጠ በኋላ ማራቶን ከ10 ማራቶን በላይ ሮጬ ያለው። ይሄን አንድ አመት እናቴ ስትለምነኝ እኔ ለእናቴ የሚደርስብኝን አልነግራትም። እኔ ግን ቤት ውስጥ ልጆች ሲያወሩ እናቴ ሰማች። በየቀኑ እኮ እንዲ ሙከራ እየተደረገባት ነው ምል ትሰማለች። በጡቴ እየሻለው ብላ በቃ አስማለችኝና እግሬ ላይ ወደቀችው። እንዴት ወጥቼ ትሬኒንግ ልስራ? ከዚህ በኋላ በዚህ ምክንያት የሚመለከታቸው አካል በሙሉ ተማጽኛለሁ። በደል እየደረሰብኝ ነው እዩ ብዬ ማለት ነው። ዛሬ ወደ ሚዲያ የመጣሁበት አጋጣሚ ቢኖር ህዝቤ እኔ ያለሁበትን ገለቴ ለምን ጠፋች? ሁሉም የአገሬ ህዝብ ይወደኛል፣ እኔም ወዳችኋለሁ። አገሬንም ለማገልገል እስከ መጨረሻ ደግሞ በጣም ቁርጠኛ ልጅ ነኝ። እኔ አሁንም ቢሆን የኢትዮጵያ የቁርጥ ቀን ጀግና ልጅ ነኝ። አገሬን ያስጠራው ሲኖርም ኢትዮጵያዊ ሲሞትም ኢትዮጵያዊ ነው ብዬ የሚጠራው ራሴን ከሀገር እንዲጠፋ ነው ይሄ ሁሉ እየተደረገብኝ በደል ማለት ነው። እኔ አልጠፋም። አገሬን ባንዲራ ለብሼ አገሬን አገልግያለሁ። አገሬ ነው የሚሞተው። ዛሬ ወደ ሚዲያ የመጣበት አጋጣሚ ቢኖር ህዝቤ ለምን ጠፋች ለምደው ህዝቤ እንዲሰሙኝ። ህዝብ ማለት መንግስት ነው፣ መንግስት ማለት ህዝብ ነው። ፍትህ እንዲሰጡኝ ፈልጋለሁ። እንደገና በሁለተኛ ደረጃ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሚዲያ እንደሚሰሙኝ ተስፋ አደርጋለሁ። በእውነት እየሰሩ ያለው እሳቸው ናቸውና ይሄንን እውነት አይቶ ጎዳናም ትውጣች ልጅ ካሉኝ መልስ እንዲነግሩኝ፣ አይ አትወጣም ካሉኝ መልስ እንዲነግሩኝ ፈልጋለሁ። ምክንያቱም አንድ ሰው አገር አገልግሎ ይሄን ሁሉ አፍርቶ በቅንነት በገዛው
ባል ታኪዶ እንደገናም ንብረቱ ይሄን ሁሉ በልቼ ጨርሻለሁ በፍርድ ቤት ስል እንግዲህ 4 መኪና 10 ቤት ተበልቶ ያልቃል ካለ ፍርዱን ለኢትዮጵያ ሕዝብና ራሱ መንግስት ተዋለው። ግን እኮ ከሰበር በላይ ደግሞ የህገ መንግስት ጉዳዮች አጣሪ አለ። ከዚህ በላይ ምንም ማሄድ አልችልም እኔ በቃ ምክንያቱም አሁን በአራጅ ሊወጣ ነው ቤቱ። ከዚህ በኋላ ለአራጅ ወጣ ነው ህግ አጣሪም ቢባል ምንም በቃ እኔ ተስፋ የለኝም፣ ማንም አይሰማኝም። በቃ ህዝቤ እንዲሰማኝና ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሰሙኝ ይሄንን እማጸናለሁ፣ ጥሬን አቀርባለሁ። ከነ ቤተሰብ ጎዳና ላይ ሊወጣ ነው እኔ ጥሪሽ እንዳለ ሆኖ ለምሳሌ እነ ኃይሌ እነ ቀነኒሳ ትልልቅ ሰው ናቸው፣ ብዙ ሰው ይሰማቸዋል። ያንቺ የትዳር የግል ህይወት ላይ ደግሞ አስተዋጽኦ ይኖራቸዋል ብዬ አስባለሁና በእነሱስ ነገሮችን ለመፍታት አልሞከርሽም? ሰምቷል። ሁሉም የራሱ ስራ መስክ አለ። ሰው መስጨነቅ ራሴ ተጨንቄ አትሌት ማለት ከባድ ነው ስራ። ኃይሌ ማለት ነው የቢዝነስ ሰው ነው፣ ይሯሯጣል። ሰምቷል፣ ሁሉም አይቶታል። አይዞሽ ከማለት ውጪ ሌላ ነገር ትዳር ነው ይሄ። ከሌላ መጥቶ የሆነ አንተ ላይ በደል ቢያደርግ ማንም ዝም አይልም፣ መፍትሄ ይገኛል። ከአትሌት ኢትዮጵያ በላቡ ነው የሚያገኘው ሁሉ እውነት ፍትህ ይሰጧታል በማለት ነው ይሄ ዝም ብሎ እየጠበቁ ያለው እስከዛሬ። እንኳን እንደዚህ ቃለ መጠይቅ ሳደርግ አንቺ ወይ 3/4ኛ ይመስለኛል ታዋቂ አትሌት ሆነው ሴቶች በትዳር በግል ህይወት ችግር ምክንያት ተመሳሳይ ነገር ስሰማ ማለት ነው። ምንድነው አንዱ ካንዱ ያልተማረበት ምክንያት ነው? እኔ እውነት ለመናገር ሰይፉ እንደነገርኩ የገጠር ልጅ ነኝ። ከገጠር እንደመጣ አዲስ አበባ እንግዲህ ምንም ከተማ ውስጥ ራሱ በስርዓት እኔ ገጠር ከተማ የምትባለው እዛ እንኳን አልኖርኩም። ገጠር ውስጥ ነው ተወልጄ ያደግኩት። ከዛ ቀጥታ መጥቼ ደግሞ አዲስ አበባ ነው የገባሁት። እንግዲህ ግራ ቀኙን የሚያውቅ ልጅ አይደለም። በምስኪንነቴ በህዋነቴ ነው ሁሉንም ነገር በንጹህ ልቦና ነው የሚቀበለው። ተንኮልን ሁሉ ነገር ሲጀመር ግን ፍቅር ነበር ማለት በቃ ትራንስፖርት ይሄ ሰው ትራንስፖርት ላይ ነው የተገናኘ ነው። የላዳ ሹፌር ነው። እዚህ ቦታ ላይ ነው የተገናኘ ነው። በሰላም በቃ አድርሶኝ ይመልሰኝና ገንዘብ ከፍላለሁ። አንድም ቀን ማስቀርቼበት አላቅም። እያለ መጨረሻ 1999 ላይ ለጓደኝነት ጠየቀኝ። እስከ ዛሬ ድረስ መልካም ጉዞ አድርሶኝ ገንዘቡን ወስዶ ይሄዳል። ከዛ የተለያየ ነገር አለኝ። እሺ በቃ በቅንነት በቃ እሺ አልኩት። ከዛ 2000 ተጋባል። አሁንስ ገለቴ እንግዲህ ይሄ ነገር አጋጠማት። አሁን ያለችው ገለቴ እንግዲህ የመኖርና ያለመኖር ችግር ላይ ነው ያለው ይሽኛል። ፈተናው ነው። የግል ህይወትሽ እንዴት ነው? የግል ህይወቴ እስካሁን በቃ ከቤተሰቤ ጋር ከማሳለፍ ውጪ ቤተክርስቲያን እጄ ወደ ቤት ከማምጣት ውጪ በተለይ 1 ዓመት ውስጥ ከባድ ጊዜ ነው እያሳለፍኩ ያለሁት። በቃ ከትሬኒንግ ተመልሰው ቤት መቀመጥ የምትወደው ስፖርትን የምትወድ ሙያን ትተህ ስትቀመጥ ምን ያክል ከባድ እንደሆነ ያው ለአንተ ልተው። እስኪ እንደ እግዚአብሔር ፍቃድ እንግዲህ ምናልባት ነገሮች ይስተካከላሉ ተብሎ ቢታሰብ ገለቴ ስለ ነገ ምን ታስባለች? እኔ እውነት ለመናገር በህይወት ኖሬ ነገሮች ቤተሰቤ የተመሰነቀሉ ቤተሰቦቼ በእኔ ምክንያት ሰላም ካገኙ ተመልሼ ነገም ስቴል እንደሚታየኝ ነው። በማራቶን ብዙ ሪኳርዶች ከኔ የሚጠበቁኝ ልጅ ቁጭ ብያለሁ። ነገ ለራሴም ለሀገሬም እንደገና ለማገልገል ዝግጁ ነኝ። መቼም የሰው ልጅ እግር ብቻ አይደለም የሚሮጠው። ይገርማል ሰይፉ፣ ሩጫ የአእምሮ ስራ ነው። የውስጥ ሰላም ከሌለ ማሮጥ አትችልም። ስለዚህ የሚወደው ሀገሬን የሚወደው ህዝቤን እንደገና ማለት እንዲያዩኝ እኔም ፍላጎቴ ነው የምልህ። አላቅም እንግዲህ እግዚአብሔር ምን እንደሚሰራ። አበርቷት ገለቴን በእናታቸው ታ ያኛው እንግዲህ በሩጫ ህይወት በበርሊን ላይ 10ኛ ወጥተሽ በመውደቅሽ ምክንያት ቀነኒሳ አይዞሽ ገለቴ ያለ አሁን ደግሞ ተመልካቾቼ በግል ህይወትሽ አሁን የምትነግሪኝ ነገር ለኔ አዲስ ነው። ስለዚህ ያንኑ ቃል ነው የተጠቀምኩት። እንግዲህ አይዞሽ ከማለት ውጪ ነገሮች ጥሩ ይሆናሉ ብዬ አስባለሁ። ነገሮችን በመነጋገር መፍታት ይቻላል ብዬ አስባለሁ። በቃ ከዚህ በኋላ እኔ እንግዲህ ለህዝቤና
መንግስት አካል አሳልፌ ሰጥቻለሁ ነው የምለው። ኦልሬዲ የራሱ ህይወት እየኖረ ነው። ከኔ እንደወጣው ነው ወደ አግብቷል እየኖረ ነው እሱ የራሱን ህይወት። እኔ ህይወት ብቻ ነው በመስቅቅል ብሎ እየኖርኩ ያለሁት አሁን። በቃ ማኖርና አለማኖር መሀል እንግዲህ ቤተሰብን የምትወድህ ቤተሰብን ትላንትና በጥሩ ሁኔታ ያኖርክህ ቤተሰብን ይዘህ ጎዳና ለማውጣት ዛሬ ነገ እያልክ የምታስብበት ከባድ ነው። ያው እንግዲህ በወላጅ እናትሽ ልመና ምክንያት ከምትወጂው ሩጫ ቆመሻል፣ መሮጥ እየቻልሽ። ነገሮች ቢስተካከሉ አሁን አቅሙም ችሎታውም አለ። እስቲል እንደምታየኝ ሰውነቴን አለመጨመር ውድድር ላይ 43 ኪሎ ነኝ። እስካሁን በዚህ ስትረስ ምክንያት ቁጭ ብዬ 48 ኪሎ ነኝ። እስካሁን ራሴን በመጠበቅ ላይ ነው ያለሁት። ወደ ስፖርት የሚወደው ስፖርቴ ሰላም አግኝቼ ለመመለስ በቃ። ፎቶ ላይ ያየው ነበረ ተረከዝሽ ላይ ተልጦ የሚያሳየው ይሄ ፎቶ ማለት ነው። የት እንደሆነ ታስታውሻለሽ? እሺ እሱ ፓሪስ ማራቶን ሙሉ ማራቶን ሮጬ ካሸነፍኩት በኋላ ጫማ እንዳለው ባልቶኝ ነው የተላጠ፣ ግን አሸነፍኩት። ደስ የሚለው 2019 በፈረንጅ። አሁን በሩጫ ህይወትሽ አጠቃላይ ሰራሁት ወይም አገኘሁት የምትይው ሀብት ምን ያህል ይገመታል? አገኘው የምለው ሀብት እንግዲህ በልጅነት ያፈራው ሁሉ እንደ ጓደኞቼ ሁሉ ዛሬ ፎቅ ሰርቼ ለራሴ አይደለም ለአገሬ ህዝብ ተርፋለሁ ያልኩትን ኦልሬዲ ከእጄ አጥቼዋለሁ። ምን ያህል ይገመታል እሱ? ይሄንን እንግዲህ ግምቱ 11 ቤት 5 መኪና ከባንክ ቤት ውስጥ የወጣው ገንዘብ ግምቱን ላንተ ልተው ከባድ ነው። ይሄ ማለት እንደ ጓደኞቼ ፎቅ አቁሜ እንግዲህ ዛሬ ለራሴም ለአገርም የሚተርፍበት አጋጣሚ ነበር። እንግዲህ አንቺ በምትነግሪኝና ደግሞ በሆነው ላይ ለምሳሌ ቅድም እንዳልሽው ነው ከባንክ ጋር በተገናኘ በደል ደረሰብኛልሽ። ከዛ ደግሞ ከፖሊስ ጋር በተገናኘ ከለላ ለማግኘት አልቻልኩም አልሽ። እንደገና በፍርድ ቤት እስከሰበር እኔ በዚህ ደረጃ ነገሮች አንድ ላይ ተናቦ ይደረጋሉ ብዬ ስለማላስብ ነውና ምናልባት ገለቴ እንደራስሽ እኔ ጋስ ሰራሁት የምትዩ ስህተት ወይ ጥፋት አለ ማለት? አንዳንዴ በዚህ ደረጃ ፍርድ ቤት እስከሰበር ድረስ ሊፈርድ አይችልም። ሲፈርድም ደግሞ የሆነ በቂ ምክንያት ይዞም ይመስለኛል። እና ያ ምን ይመስልሻል አንቺ? ምንድነው ምሉት እንግዲህ በሕገ መንግስት ላይ የተቀመጠ ምሉት ነገር አለ። በልተናል ነው የምለው። ይህንን ንብረት በሙሉ ማለት ነው ተጠቅመናል የሚባል አባባል አለ። ኧረ እኔ ያልተጠቀምኩም አልበላውም፣ ብሩ እንኳን ወደ አካውንት ያልገባም አስገብቻለሁ ነው የምለው። ሽማግሌዎች ራሱ ሲጠይቁ እሺ እንሂድና እንየው አሉ። ሄዶ ሲያዩ የለም። የት ነው ታዲያ ያስገባ አሉት። መልስ የለም። ታዲያ ፍርድ ቤቱም ይሄን አልጠየቅልኝም። አንዱ ይሄ ፊት ያጣው የሚደብህ በቃ አልተጠቀምኩም፣ ከጋብቻ በፊት የነበረኝ ንብረቴ እንኳን እሺ እስቲ ጠይቁን፣ በጋራ ያፈራን እሺ፣ ከጋብቻ በፊት የነበረኝ ስለምን ፊት ያሰጡኝም? በመንደር ውል ከሽማግሌዎች ጋር ተፈራረምሽ እንጂ ፍርድ ቤት ሄደሽ አላጸደቅሽም። እኔ በቅንነት ነው ይሄን ሁሉ እኔ ወደ ስራዬ አተኮርኩት እንጂ ያንን ፍርድ ቤት ሄጄ ሂደቶቹ የሚጨርስበትም አጋጣሚ አልነበረም። እኔ ስፖርቴ ላይ ነው በቅንነት እየሄድኩ ያለሁት። ያ ማድረግ ኦልሬዲ ውክልና ከወሰደ በኋላ ይሄ የሷ ላብ ነው አስፈላጊ ከሆነ ብሎ ሄዶ ራሱ መጨረስ ይችል ነበር፣ ውክልና ከኔ እስከወሰደ ድረስ በቅንነት እኔ እንዳደረኩት ማለት ነው። ምክንያቱ ይሄ ነው። ሁለተኛ ነገር ደግሞ አላስረዳችም የሚሉ ነገር አለ። አንተ እዚህ ተበደለ ዛሬ እዚህ ሚዲያ ላይ ወጥቼ የሚጮው ልጅ እዛ አልተናገረችም ማለት ለኔ ዘበት ነው። ሽማግሌዎቹ እንኳን ሸምግሎን የቀራችላትን አንድ ቤት ታው ሽምግልና የሰጣ ራሱ ፍርድ ቤት ነው። አንድ የቀራችላትን ቤት እንኳን ተው። ይሄ ሁሉ ሽጫይሎ እያልክ ነው፣ በልተናል እያልክ ነው። እኛም በልተሃል ማለት በልታችኋል። ሁለት ነፍስ ነው በቃ። ሌላ ማንም ምትረዳ ትምህርት ቤት የሚከፍል የለም። ራሱ ደግሞ አውሮፓ፣ አሜሪካ፣ ኤሽያ ከኔ ጋራ ይዤ ወደ ውድድር ሁሉ የሚጓዝበት ነው። ውድድር ታምሜ አላቆምኩ ምን አላቆምኩ። ከቤት ወጥቶ ሲጠፋ እንኳን ውድድር ሄጄ ነው። ይሄን ሁሉ በላን ስል የኔ ገቢ የሱ ገቢህ ምንድነው አይባልም። አንድ ሰው ያንቺ ገቢ ምንድነው ያንተ ገቢ ምንድነው መጠየቅ አለበት። ይሄንም አልጠየቁልኝም።
እባካችሁ እያየሁ ነበር። ምክንያቱም ከጋብቻ በኋላ የደስታ ስሜት ውስጥ ነበርሽ ማለት ነው። ቀደም እንዳልሽው ነው ሩጫ ማለት የአእምሮም ሰላም ነው ስላልሽ በፓሪስ፣ በቺካጎ፣ በተለያዩ የአውሮፓ ሀገራት በጣም ብዙ ድሎችና ሽልማቶችን አግኝተሻል። ገለቴ ቡርቃ እንደው በህይወቷ ትልቅ ድሏና ትልቅ ሽልማቷ የትኛው ነው? የሚገርም ነገር ልክ ይሄ ጋብቻ በተቋረጠበት ማለት ነው ለእኔ ድል ብዬ በቃ ፎቶዎች እኔ ኦቶዋ ፎቶ አይተ እንደሆነ አላውቅም። በጣም ማለት ከሀዘን ወደ ደስታ አሸንፌ እንግዲህ እዚህ ፍርድ ቤት እየቆምኩ ቅድም እንዳልኩ ያ ከጉልበቴ እዚህ ኢትዮጵያ ውስጥ ደም ተቀጥቶ ከዛ በኋላ ሄጄ ሙሉ ማራቶን ኦቶዋ 50,000 ብር ላይ ነው ባንክ ቤት ላይ እግድ ያስገባ ራሱ ጨርሶ ለጠበቃ የሚከፈል ብር ራሱ አልነበረም። ከጓደኞቼ ነው ደረቅ ቼክ ተቀብዬ ለጠበቃ ከፍዬ የርኩት ወደ ውድድሩ። ከዛ ኦቶዋ ላይ ስንት አገኘሽ? አሸነፍኩት። ከዛ በኋላ ወደ $50,000 አገኘው ማለት ነው። ከዛ የተለየ ስሜት ይሰጠኛል ለቤተሰቤም ቢሆን ለኔም ቢሆን። ትላንትና ሀብት ያጣው ልጅ አይደለም እንግዲህ ማልጠብቆ ነገር ደረሰብኝ። ከዛ ይሄን አገኘው ለጠበቆችም ከፈልኩ ለራሴም ማኖር ቻልኩበት። ከዛ ቤተሰቤንም ማርዳት ቻልኩ። ከዛም በኋላ ቀጠልኩና እያሸነፍኩ ይርኩ ማለት ነው። ሃፍ ማራቶንም ሁሉም እያሸነፍኩ በማሄድ ልክ ኮቪድ ሲመጣ ራሱ ቦስተን ማራቶን ለማሮጥ ሬጅስተር አድርጌ ነበር። ወደ ማግባ ሁሉ ወደ 40,000 ተከፍሎልኝ ማለት ነው። ልክ ኮቪዱ ሲመጣ ሁሉም ሰው ላይ የደረሰ ነገር ነው። አዘጋጆቹ ሃፍ ከፈሉኝና ሃፉን በቃ እነሱም ኮቪድ ስለሆነ እጄ አልተወዳደርኩም፣ ሃፉ ተከፈልልኝ። ከዛ በዚህ ቤተሰቤንም ራሴንም እያስተዳደርኩ ነው ያለሁት። አሁን ከቅድም ጀምሮ ስትነግሪኝ ነበር። አሁን ገለቴ ቡርቃ እንደምትነግሪኝ ነው መቼም ወጪ አለው ህይወት። ውድድር ማተወዳደሪ ከሆነ በዚህ በኩል ሀብት ንብረቶችሽን ካጣሽ ቅድም እንዳልሽ ጎዳና ለወጣ ነው ከሚለው ባሻገር ሌላ መተዳደሪያ ወይም ደግሞ የምትሰሪው ስራ የለም? በአሁኑ ሰዓት ምንም እየሰራው አይደለም። ምክንያቱም እኔ ወደ ልጅም ማሄድ ወደ ቢዝነስም ማሄድ ሁሉም አንድ ላይ ነበረ እየተጓዝኩ ነበረ። ይሄን ሁሉ ነው መሀል ላይ የተሰበረ ነገሮቹ። ግን አሁን ወንድሜ አሜሪካ አለ፣ ታናሽ ወንድሜ አትሌት ነበረ አጋጣሚ እሱም አሁን ቤተሰቡ ሙሉ ሰፖርት እያደረገ ያለው እኔም ጭምር። ስለዚህ ወንድምሽ ነው የሚያኖርሽ? በቃ በዚህ ነው ሰፖርት እየተደረግን አሁን በዚህ 1 አመት ሩጫ ባቆምኩበት 2 ልጆች የቴ ልጆች አሉ። በዚህ መሀል ራሱ አሁንም 2 ልጆች ምረዳቸው ከኔ ጋር የሚኖሩ እንደገና ቤተሰብ ሊያስተምራቸው ያልቻሉ ልጆች የሚያስተምራቸው 2 ልጆች አሉ። አጠቃላይ ወደ 6 ሰው ቤት ውስጥ ከኔ ጋር ይኖራሉ አሁን በአሁኑ ሰዓት። በዚህ ነው እንግዲህ ልጆችን ሰፖርት እያደረኩ ያለሁት ከወንድሜ ጋር አሁን ትላንትና እኛም ያለፍንበት ስለምናቅ። እንደው አሁን አትሌት ሆነው ጥሩ ኑሮ የሚኖሩ ደስተኛ የትዳር ህይወት ያላቸው በጣም በርካቶች ናቸው። እንደዚህም ደግሞና ቀደም እንዳልኩሽ አይነትን ነገር ያጋጥማል። እርግጠኛ ነኝ እንግዲህ ነገሮች ጥሩ ሆነው የምታስቢው፣ ምክንያቱም ልጅ መውለድና በሩጫ ሀገርሽን ለማስጠራት ትፈልጊያለሽ። ይሄ ፍላጎት አሁንም አለ። ነገሮች ቢስተካከሉ ይሄን ነገር ለመቀጠል ዝግጁ ነሽ? እኔ ሞር አሁንም የምፈልገው እኔ አገሬን ማስጠራት እንደገና የሚወደኝ ህዝብ እየጠፋች በማለት በቁጭት ውስጥ ያለው ህዝቤ ፊት ማቆም ፈልጋለሁ። አሁን በአትሌቲክሱ ላይ ተጽዕኖ ፈጣሪዎች አሉ እነ ደራርቱ ለምሳሌ በሩጫው ላይ ያየው ነው። ቀደም ካብረው ካንቺ ጋር እነ ጥሩነሽ ሰብሰብ አድርጎ ምክንያቱም ያንቺ ስብራት እንዲጠገን ቀደም እንዳልሽ ነው ብዙ ቀዳዳ ይኖርባቸው ይችላል። ግን እንደ ጓደኛ እንደ ወዳጅ እንደ አንድ ሙያ ላይ እንደመኖራችሁ ህብረት ነገር ፈጥሮ አይዞሽ መባባል ለምን አልተቻለም? እዚህ ላይ በህብረት አትሌት የሚመለከታቸው አሉ። አሁን እዚህ አትሌት ማህበሩ ውስጥ ይህን ጉዳይ ወደ እነሱ ማድረሻ አለው። እዚህ ጋር አሁን ስም ማጥራት አያስፈልገኝም። ምንም እንግዲህ ለምን ዝም እንዳሉ አላውቅም። ዝም ስሉ እኔም ዝም ነው የምለው። የሚወዳቸው ጓደኞቼ ናቸው፣ የሚያከብረው ጓደኞቼ ናቸው። ጥሩም ይሁን መጥፎም ይሁን እኔም ዝምታይን ነው የመረጥኩት። ዝም ስሉም እኔም ዝም ነው ያልኩት። እንደው ነገሮች አይመለሱም ቢባል ብዙ ጊዜ አሁን ለምሳሌ አንዳንድ ነጋዴዎች በከስር እኔ ከዜሮ አፈር ልቼ መነሳት እችላለሁ ይላሉ።
ያለፈው ነገር አልፏል ተብሎ ቢታሰብ በብዙ ነገር ስለተፈረደ በቃ አልቋል ተብሎ ስለተነገረሽ ማለት ነው። አሁን ከዚህ ሩጫ ብትጀምሪ ህይወትሽን ለማስተካከል ይከብድሻል? እኔ ሩጫዬን ለማጀመር አይከብደኝም። በመጀመሪያ ደረጃ አሁንም መልእክት የሚያስተላልፈው ለሚመለከታቸው አካል ህይወቴ ነው አደጋ ላይ ያለው። ምክንያቱም ማፊያ ቡድን አንተ ላይ አደራጅቶ አንተ ላይ ግድያ ሙከራ ከተደረገ በየት መንገድ ወጥቼ ልስራ? ቤት ውስጥ አልሰራ። ማራቶን ኢንዱራንስ ሰርተ ነው የምትሮጠው። ትሬኒንጉ ነው እንደውም የሚከብደው። ውድድሩ ቀላል ነው። ይሄንን በምን መንገድ ወጥቼ ልስራ? ለመጀመሪያ ለህይወቴም ቤተሰቤ ምንም ህይወታችን አደጋ ላይ ነው ያለ ነው። ከለላ ይደረግልን ጥሪና አቀርባለሁ። በዚህ ሁኔታ ነገሮች ከተስተካከሉ ግን ወደ ሩጫ ለመመለስ ብዙ ምንም አይከብድም። ለዚህ ነው በቃ በጾም ጸሎት ነው የሚያሳልፈው ሰውነቴ እንደምታየኝ ነው በቃ። ያው እንግዲህ በዚህ ዝግጅት ላይ የኔ ምላሽ አለ የሚል አካል ካለ እናስተናግዳለን። ምክንያቱም እንዲህ አይነት ሚዲያዎች የሁለት ወገን ሀሳብ ነው መስተናገድ ያለበትና ከዚህ ቃለ ምልልስ ጀርባ እኛም የምንለው ወይም እኔ የምንለው አለ የሚል አካል ካለ ግን ለማስተናገድ እኛም ዝግጁ ነን። ገለቴ እንግዲህ ጠፋች ሲባል የጠፋሽበትን ነገር ስትነግሪኝ ለሁሉም ሰው አዲስ ይሆናል ብዬ አስባለሁ። 7 ዓመት በፍርድ ቤት ጉዳይ ስመላለስ ነበር። ባጋጠመኝ እንግዲህ ችግር ከመወደውም ሩጫ የተሰናበትኩ ነው እያልሽ ነው። ግን ነገሮች ከተስተካከሉልኝ ጥሩ አቋም ላይ ነኝና ልሩጥ፣ የሚመለከታቸው አካላት ይስሙኝ ይመስለኛል ማለት ይፈልጋል። አዎ መንግስት ይስማኝ፣ ህዝቤ ፍርዱን ለመንግስትና ለህዝቤ ተዋለው። ይሄን ነው የምለው። በዚህ አጋጣሚ በዚህ ሚዲያ ላይ አቅርባችሁኝ እኔ ያለውበትን ጉዳት ለማየት የቻልከው ራሴ የሚመለከታቸው አካል ይሄንን በሚያዩበት ጊዜ በተለይ ከዚህ በፊት ሌሎች ጓደኞች የገጠሙኝ መንግስት ጣልቃ በማግባት ህይወታቸው ዛሬ በጥሩ ሁኔታ ላይ ያለው አሉ። እንደ ከዚህ ቀድሞ ሁሉ አበክሬ የሚናገረው ክቡር ጠቅላይ ሚኒስትራችን በዚህ ጉዳይ ላይ እቺ ልጅ ጎዳናም ትውጣ አትውጣ ከምሎ መልስ እንዲሰጡኝ አበክሬ እማጸናለሁ። ከሌላ እውነት አጥቼዋለሁ። በእውነት እየሰሩ ያለ ስለሆነ ይሄንን ጥሪ ነው የሚያስተላልፈው። ስለዚህ ነገሮችን ከ7 ዓመት በኋላ መተንፈስም የፈለግሽው ለዛ ለሳቸው ሰዎቹ ጋር ህዝቤ ጋር እንዲደርስልኝ እሳቸው ጋር እንዲደርስልኝ ነው።